ኑሮ ሚኖራትና መልካም አስተዳደር ዲሞክራሲ የሰፈነባት ለትልቅ ኢንዱስትሪ ከተማ እንድትሆን ራይዝን እየሰራን ያለነው። በጋራ እንደዚህ እየተመካከሩ ስራዎችን መስራት የበለጠ ምርትና ምርታማነትን እንደሚጨምር ይታወቃል። ዞሮ ግባችን ምርትና ምርታማነትን በመጨመር በግሎባላይዜሽን ውስጥ የበለጠ ተወዳዳሪ ሆኖ መውጣት ነው። I think is very future is bright for us, for everyone. ዱከም ከአዲስ አበባ ከተማ 37 ኪሎ ሜትር ርቀት ላይ ትገኛለች። የምስራቁ የሀገራችን ክፍል መውጫ በር የሆነችው የዱከም ከተማ የባቡር መጓጓዣ ወደ ሀገራችን መግባቱን ተከትሎ የተመሰረተች ከተማ ነች። በ1907 ዓ.ም የባቡር ሐዲድ ዝርጋታን ተከትላ የተቆረቆረችው ዱከም ከ5 ዓመታት በኋላ 100 ዓመት ታስቆጥራለች። ከተማዋ ለአያሌ 10 ዓመታት እዚህ ግባ የሚባል የልማት ስራና የረባ ቁጥር ያለው ነዋሪ አልነበራትም። ከቅርብ ዓመታት ወዲህ ግን በሚያስገርም ፍጥነት ልዩ የልማት ተቋማት እየተገነቡባት ትገኛለች። የከተማ መስተዳድሩ ብዙ የመሰረተ ልማቶችን ሰርተናል። መሰረተ ልማት ስልክ የመንገድ ስራ አለ፣ የመብራት፣ የውሃ፣ የሌሎች ባለሀብቱና ማህበረሰቡ የሚፈልጋቸውን እንደ ከትምህርት ጋር በተያያዙ ከወጣቱ ጋር በተያያዙ የሚሰሩ ስራዎችን በስፋት ሰርተናል። ከ25 እስከ 30 ሺህ የሚገመት ነዋሪ ያቀፈችው ዱከም ዘርፈ ብዙ የልማትና የመልካም አስተዳደር ስራዎች እየተጧጧፉባት ይገኛሉ። የነዋሪውና የፋብሪካው ቁጥር እየጨመረ ከመምጣቱ ጋር ተያይዞ ቀደም ብሎ የነበረው የውሃ አቅርቦት ተጠቃሚውን ማስተናገድ አልቻለም ነበር። በቅርቡ በአዲስ መልክ የተዋቀረው የከተማው አስተዳደር ይህንን ችግር ከመሰረቱ ለመፍታት ሌት ተቀን በቁርጠኝነት ሰርቶ አጥጋቢ ውሃ ማሰራጨት የሚችል የውሃ ገንዳ ሰርቶ አጠናቋል። የተገኘውን ከፍተኛ ኃይል ያለው ውሃ ወደ ማሰራጫ መስመር ለማስገባት ከኦሮሚያ የውሃ ቢሮ ጋር ስምምነት ተደርሷል። 5 ሊትር ፐር ሰከንድ ውሃ አግኝተናል። ከዛም በላይ ነው። ይሄ ውሃ እስከ 50 ሊትር ፐር ሰከንድ ሊሄድ የሚችልበት አግባብ ነው ያለው። በጣም ከፍተኛ ውሃ ነው ያለው። ከተማዋ በ1805 ሜትር የባህር ጠለል ከፍታ ላይ የምትገኝ ከመሆኑ ጋር ተያይዞ በአማካኝ በአመት እስከ 1000 ሚሊ ሜትር ዝናብ ታስተናግዳለች። ከዚሁ ጋር ተያይዞም ከተማዋ የውስጥ ለውስጥ መንገዶች ስላልነበራት ነዋሪዎች በተለይም ቁጥራቸው ከጊዜ ወደ ጊዜ እየተበራከተ የመጣው የባለ ሀብቶች እንቅስቃሴ በጭቃ ይገታ ነበር። ይህንን ችግር ለመፍታት የከተማው አስተዳደር በወሰደው አፋጣኝ እርምጃ እስከ 30 ኪሎ ሜትር የሚደርስ ጥርጊያ መንገድና ከ1 ኪሎ ሜትር በላይ የሚሆን የድንጋይ ንጣፍ ወይንም ኮብልስቶን መንገድ ሰርቶ አገልግሎት ላይ አውሏል። የከተማው አስተዳደር ወጣቶችን በጥቃቅንና አነስተኛ የንግድ ስራዎች ዙሪያ አሰማርቷል። አያሌ ወጣቶች በተለያዩ የሙያ ዘርፎች ተሰማርተው እየሰሩ ይገኛሉ። በተመሳሳይ በአካባቢው በሚስተዋለው የኢንቨስትመንት ማስፋፋት ሳቢያ በቂ ካሳ ተከፍሏቸው መሬታቸውን ለአልሚዎች ያስረከቡ አርሶ አደሮች በማህበር ተደራጅተው ገቢ በሚያስገኙ ስራዎች ላይ ተሰማርተዋል። ለአብነት ያክልም ከዱከም ከተማ በስተምስራቅ ግዙፍ ፋብሪካዎችን በመገንባት ላይ ላለው የቻይና ኩባንያ ለንጣፍ የሚያገለግል ቀይ ኮረት በማቅረብ ላይ ይገኛሉ። ይህንን ኮረት ለማቅረብ ኩባንያውና አርሶ አደሮቹ የ15 ሚሊዮን ብር ውል ተፈራርመዋል። በሌላ በኩል የዱከም ከተማ አስተዳደር በከተማዋ የሚታየውን የትምህርት አገልግሎት ችግር ከጊዜ ወደ ጊዜ በመቅረፍ ከመዋለ ሕፃናት እስከ መሰናዶ ትምህርት ድረስ እያስፋፋ ይገኛል። የመዋለ ሕፃናትና የአንደኛ ደረጃ ትምህርት በግል አልሚዎች የሚስፋፋ ሲሆን የሁለተኛ ደረጃና የመሰናዶ እንዲሁም የቴክኒክና ሙያ ትምህርት በከተማው አስተዳደር ነው እየተገነባ የሚገኘው። በቀጣይ ባለሀብቶችም እንደሚገቡበት ነው አስተያየታቸውን የሰጡት። የዱከም ህዝብ ያለበት ችግር አንደኛው የትምህርት ችግር ስለነበረ ያ ክፍተት
እንደ ቢዝነስ እንደ አንድ ክፍተት ተጠቅመን የህዝቡን ፍላጎት ለማርካት ነው ወደ ትምህርት ኢንቨስትመንት የገባ ነው። በግንባታ ላይ ያለውና የማስተማሪያ መሳሪያዎች ተሟልቶለት በቅርቡ ተግባራዊ ትምህርት ሊጀምር የተዘጋጀው የቴክኒክና ሙያ ትምህርት ቤት ለከተማዋ ነዋሪ ዋነኛ ተስፋ ነው። በሙያና ቴክኒክ ትምህርት ቤቱ ልዩ ልዩ ሙያዎችን የቀሰሙት ወጣቶች በአካባቢያቸው በመስፋፋት ላይ በሚገኙት ፋብሪካዎች ውስጥ ተቀጥረው የመስራት እድላቸው ከፍተኛ ነው። ፋብሪካዎቹም የሰለጠነ የሰው ኃይል ፍለጋ ከመማሰን ይድናሉ። የከተማዋ አስተዳደር የነዋሪውን ጤና በተገቢው መንገድ ለመጠበቅ በግል በከተማዋ ከተስፋፉት ክሊኒኮች ባሻገር አንድ የጤና ጣቢያ ገንብቶ ለህብረተሰቡ አገልግሎት በመስጠት ላይ ይገኛል። ወደፊት የሆስፒታል ግንባታ አስፈላጊነት እንዳለ ሆኖ የከተማዋ አስተዳደር በከተማው ሊኖር የሚችለውን የቤት ችግር ለመፍታትም የጋራ መኖሪያ ቤቶች በመገንባት ላይ ይገኛል። የጋራ መኖሪያ ቤቶቹ ተጠናቀው ለነዋሪው ሲከፋፈሉ አሮጌ የመኖሪያ ሰፈሮችን መልሶ ለማልማት እድል ይሰጣል። የዱከም ከተማ አስተዳደር የከተማዋን ጸጥታና ሰላም ለማስከበርም የተቀናጀ እንቅስቃሴ በማድረግ ላይ ይገኛል። በየዕለቱ ከ1000 ሰው በላይ የገባ የሚወጣባት ዱከም ስርቆትን ለማስፋፋትና ጸጥታን ለማደፍረስ የሚችሉ ሰዎች አሸምቀው ሊገቡ ይችላሉ ተብሎ ስለሚገመት እንቅስቃሴውን ለመቆጣጠር ፖሊስና ሚሊሺያ ግንባር በመፍጠርና ወጣቱንም ከጎናቸው በማሰለፍ ፍጹም የተረጋጋችና ሰላማዊ ከተማ እንድትሆን አስችሏታል። የከተማው ማዘጋጃ ቤት በዋናነት የመሬትን በህገወጥ መንገድ መቀራመት ችግር ለመፍታት አንድ በዘመናዊ ቁሳቁስ የተሟላ የመረጃ ማዕከል ሰርቶ አገልግሎት ላይ አውሏል። መሬት አጠቃቀምን ዘመናዊነት ለማድረግ ቴክኖሎጂ ለመጠቀም GIS የሚባል ወይም ጂኦግራፊክ ኢንፎርሜሽን ሲስተም የሚባለውን ቴክኖሎጂ ለመጠቀም በሙከራ ላይ ነው ያለነው ማለት ነው። የመረጃ ማዕከሉ የዱከም ከተማን መሬት ስራ ላይ የዋለውንና ገና የሚለማውን በውል መዝግቦ ይዟል። ሙስናን ለመከላከል በሚመች መልኩ በተለይ ኮራፕሽን ላይ ከፍተኛ ሚና አለው ይሄ መረጃ ማዕከል እንዳያችሁት። ቀደም ባሉት ጊዜያት መሬት ሳይኖር ባዶ ካርኒ ይቆረጥ ነበር። አሁን ግን መሬትን በጨረታ ለነዋሪውና ለባለሀብቱ ለመስጠት ከተፈለገ የመረጃ ማዕከሉ ሰራተኞችና ኃላፊዎች ከነካርታው የተዘጋጀውን መሬት ከመረመሩት በኋላ የከተማው ከንቲባ የመጨረሻ ውሳኔ እንዲሰጡበት በመረጃ መረብ ተያይዟል። የሚመለከታቸው አካላት በሙሉ የትኛው መሬት ለማን እንደተሰጠ በግልጽ ማወቅ ይችላሉ። ይህም በመሬት አሰጣጥ ላይ የሚካሄድን የሙስና ችግር ለአንዴና ለመጨረሻ ጊዜ መዝጋት ችሏል። የዱከም ከተማ በአጭር ጊዜ ውስጥ የኢንዱስትሪ ማዕከል እየሆነች የመጣች ከተማ ነች። በከተማዋ ኢንዱስትሪ እንደ አሸን እየፈላ የመጣበት ዋናው ምክንያት የከተማዋ አስተዳደር ከፌደራልና ከክልል ኢንቨስትመንት ጽሕፈት ቤቶች የሚላኩለትን ባለሀብቶች በአግባቡ ማስተናገድ በመቻሉ ነው። ባለሀብቶቹ የሚገጥማቸውን ችግርና ራሳቸው ባለሀብቶቹ የሚፈጥሩትን ህገወጥ ተግባር ተወያይቶ ለመፍታት ተከታታይ ስብሰባዎችን ይጠራል። ቅድም በግልጽ የተቀመጠው እዚህ አካባቢ ያለው ትራንስፎርመር በጣም ረጅም እድሜ ያስቆጠረ ትራንስፎርመር ነው። አሁን እዚህ የተስፋፋ ያለው ልማትና ከዱከም የልማት የማስተናገድ እድል አንጻር ወደፊትም ይጨመራል ተብሎ ከሚታሰበው ኃይል ጋር ሲደመር ከጥቂት ሳምንታትና ወራት በኋላ በአገሪቱ በሽበሽ የሆነ ኤሌክትሪክ ኃይል ሲኖር እኛም ተመልሰን እንደገና የከፋ ኤሌክትሪክ እጦት እንዳይኖረን በጣም እየሰጋን ያለ ነው። ይሄ ትራንስፎርመር በጣም ደካማ ነው። በኮርፖሬት ደረጃ እቅዱ ተይዟል። የተያዘው 45 ኬቪ ወደ 132 ኬቪ እንዲያድግ ነው። በጣም ከፍተኛ ነው። ለጊዜው እስከዚያ እስከሚሰራ ድረስ መፍትሄው ምንድነው የሚለው አሁን በቅርቡ ወደ 64 ሜጋ ሚሊዮን ማለት ነው ደብረ ዘይት ላይ ይተከላል። ከሱ ጊዜያዊ መፍትሄ እናገኛለን ብለን እንገምታለን። በስብሰባው ከመብራት ባሻገር የመንገድ የውሃና የስልክ ችግሮች እንደ ዋነኛ መወያያ ሆነው ነበር የዋሉት። የከተማው አስተዳደር ጉዳዩ በቀጥታ ከሚመለከታቸው የፌደራል መስሪያ ቤት ሰራተኞች ጋር በመሆን በቀዳሚው ስብሰባ ባለሀብቶቹ ያነሱትን ችግር በውል አድምጦ ችግሮቹን ለይቶ ካስቀመጠ በኋላ እስከዚህኛው ስብሰባ ድረስ ችግሮቹን ለመፍታት ግማሽ መንገድ ያክል መጓዙን ገልጿል።
ውጤቱንም በዚሁ ስብሰባ ለባለ ሀብቶቹ ይፋ አድርጓል። ቀሪዎቹንም በቀጣዩ ጊዜ በጋራ ለመፍታት ስምምነት ላይ ተደርሶ ስብሰባው ተጠናቋል። በስብሰባው ማጠናቀቂያም መሬት ወስደው በአጭር ጊዜና በተገቢው ፈቃድ መሰረት ላለሙ ባለ ሀብቶች የዋንጫና የምስክር ወረቀት ሽልማት ተሰጥቷል። ፕሮጀክቱ ወደ 15.2 ቢሊዮን ኢትዮጵያ ብር ኢንቨስት ለማድረግ የተንቀሳቀሱ ናቸው ማለት ነው። ኢንቨስተሮች የተሰጠው የመሬት ብዛት ስናይ 550 ሄክታር ተሰጥቷል ማለት ነው። አጠቃላይ እስካሁን ከነዚህ ውስጥ የስብጥራቸውን ብናገር 255ቱ በማኑፋክቸሪንግ ዘርፍ ነው እየተንቀሳቀሱ ያሉት። 88ቱ በአግሮ ፕሮሰሲንግ ነው። 102ቱ በሆቴልና ቱሪዝም፣ 15ቱ በሶሻል ሴክተር፣ አጠቃላይ 539 ፕሮጀክቶች እነዚህ ናቸው ማለት ነው። በአሁኑ ሰዓት ከ15000 በላይ የፋብሪካ ሰራተኞች አሉ። ስለዚህ እነዚህ ፕሮጀክቶች ስናይ ለሚቀጥሉት አመታት እነዚህ ሁሉ በሙሉ አቅማቸው መግባት ሲጀምሩ ከ64000 በላይ የሀገራችን ዜጎች ይቀጥራሉ ተብሎ ነው የሚጠበቀው። በአጠቃላይ በከተማዋ ከ15 ቢሊዮን ብር በላይ ካፒታል ያስመዘገቡ ባለሀብቶች ልማቱን ከእርምጃ ወደ መርታ ያሸጋገሩት ሲሆን ከኢንዱስትሪዎቹ ጥቂቱን ለአብነት ያክል እንመልከት። በዱከም ከተማ ከተገነቡት ግዙፍ የብረታ ብረት ፋብሪካዎች መካከል አንዱ አበሻ ስቲል የተሰኘው ነው። ከኬንያ በመጡ ባለሀብቶች የጀርመን ቴክኖሎጂን መሰረት አድርጎ የተገነባው ብረታ ብረት ፋብሪካ ለልዩ ልዩ ግንባታ የሚውሉ የብረት ውጤቶችን አምርቶ ለገበያ ያቀርባል። አሁን የኢትዮጵያን ገበያ ለማርካት ሌት ተቀን በመትጋት ላይ የሚገኘው ፋብሪካው በቀጣይ ወደ ምዕራብ ሀገራት ምርቱን ለመላክ አቅዷል። ኢትዮጵያ እጅግ ምቹ የሆነች የሥራ ቦታ ነች የሚሉት የኩባንያው ባለቤት ሁለት ነገሮችን አበክሮ መገንዘብን ይጠይቃል ይላሉ። Ethiopia is the right place for any investor for sure. በእርግጠኝነት ኢትዮጵያ ለማንኛውም ባለሀብት ትክክለኛና ምቹ ስፍራ ነች። በዚች ሀገር ሰፊ ኢንቨስትመንት እድል አለ። ቴክኖሎጂ ይዛችሁ ከመጣችሁ ብዙ የሥራ እድል መፍጠር ትችላላችሁ። ነገር ግን ሁለት ነገሮች ያስፈልጋሉ። እነርሱም ጠንክሮ መስራትና ትዕግስት። ለዚህ እኔ ምሳሌ ነኝ። እኔም ቤተሰቤም እዚሁ እንኖራለን። መጪው ጊዜ ለሁላችንም ብሩህ ነው። My family is also here, everybody is here, so I think is very future is bright for us, for everybody. አያሌ የምህንድስና ሙያ ያላቸውን ኢትዮጵያውያን ወጣቶች ቀጥሮ የሚያሰራው አበሻ ስቲል ለወጣቶቹ እንደ ሙያ መቅሰሚያ ትምህርት ቤትም ያገለግላል። በአንድ ጣሪያ ስር ልዩ ልዩ የፋብሪካ ምርቶችን በማምረት ላይ የሚገኘው ዘሙ ኃላፊነቱ የተወሰነ የግል ማህበር ከፍተኛ ቁጥር ላላቸው የአካባቢ ወጣቶች የሥራ ዕድል ፈጥሯል። በአሁኑ ወቅት በስፖንጅ፣ በአረግራጊ ፍራሽ፣ በኮምፔሳቶና በቤትና ቢሮ ዕቃ ማምረቻዎች ውስጥ ከ200 በላይ ወጣቶችን ቀጥሮ እያሰራ ይገኛል። ፋብሪካው በአንደኛው ህንጻ ፎቅ ላይ የስፖንጅ ምርት እያመረተ ይገኛል። የአካባቢ ወጣቶች የላቀ የቅመማ ትምህርት ተምረው ከመጡት ባለሙያዎች ዕውቀት እየቀሰሙ የገና ዳቦ የመሰለ የስፖንጅ ፍራሽ ሲያመርቱ ነው ያገኘናቸው። ምድር ቤቱ ደግሞ አረግራጊ ወይንም ስፕሪንግ ፍራሽ የሚያመርቱ ወጣቶች ተክተው ሲሰሩ ያገኘንበት ክፍል ነው። በክፍሉ ወፋፍራም ሽቦችን ቆራርጦና ጠምዝዞ ለአረግራጊው ፍራሽ የሚያዘጋጁ ወጣቶች በአንድ በኩል ጨርቃ ጨርቅ ከስፖንጅ ጋር አጣምረው ሰፍተው ፍራሹን የተሟላ የሚያደርጉ ወጣቶች